ዲያስፖራ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት የሰው ልጅ ወደሚያስደስተው ወይም ለጥቂት ጊዜም ቢሆን እረፍት ወደሚሰጠው ወይም ካለበት ተደጋጋሚ አሰልቺ አስጨናቂ ወይም ደባሪ ስሜት ወደሚያወጣው ነገር ማጋደሉ የሚጠበቅ ተፈጥሯዊ ጉዳይ ነው። ታዲያ ሰሞኑን የአርሰናል እግር ኳስ ቡድን ለ22 ዓመታት የተራበውን ዋንጫ ማሸነፉን ተከትሎ በሀገራችን የሚገኙ የቡድኑ ደጋፊዎች ደስታቸውን በእንባ ታጅበው ሲገልጹ ተመልክተናል። እንኳን ደስ አላችሁ! በመላው ዓለም ያላችሁ እንኳን ደስ አላችሁ የአርሰናል ደጋፊዎች! ይህ ተግባራቸው ግን በብዙዎች ዘንድ እንዳላዋቂና ሞኝ እያስቆጠራቸው ይገኛል። በዚህ በእኛ ዘመን በሀገራችን የምንሰማው ሆነ የምናየው ነገር እረፍት አይሰጥም። የአብዛኛው ኢትዮጵያዊ ሕይወት በጭንቀትና በውጥረት እየተሞላ ሆኗል። በኳስ ጨዋታዎች ማሸነፍና መሸነፍ ወይም ብሽሽቅ ውስጥ ደስታን ለማግኘት መሞከር በጣም ተፈጥሯዊ ኖርማልም ጉዳይ ነው። ኳስ ጠልቶ መጽሐፍ ውስጥ ደስታን የሚፈልግ ካለም በጣም አሪፍ ነገር ነው። ሌሎችን በመርዳት ውስጥ ደስታን ለማግኘት የሚሞከርም እንደዚያው። በሺህ የሚቆጠሩ ነገሮችን መጥቀስ፣ መልካም ነገሮችን ማንሳት ይቻል ይሆናል። ነገር ግን በብዙ ጭንቀት ውስጥ ያለን ሰው በኳስ ደስታውን ለማግኘት ሲሞክር አገር ስንት ጭንቀት ውስጥ እያለች ይህ ሁሉ ሰው እየሞተና እየተፈናቀለ የኑሮ ውድነቱ አላስኖር እያለን ወዘተ ሰው እንዴት እንዲህ ይወርዳል ምናምን የሚሉ ሰዎችን እነርሱ 24 ሰዓት ይህን ብቻ ነው እንዴ የሚያስቡት? ጥቂት ደቂቃዎችን 24 ሰዓት ከሚጨነቁበት ጉዳይ ሽሽት ብለው እረፍት ወይም ደስታን ሊያገኙ የሚሹበት ነገር የላቸውም ይሆን የሚል ጥያቄን ማንሳት ያስፈልጋል። ችግር ወይም ጉዳት እስካለ ድረስ አንድ ሰው በሚወደው ደስታውን ቢያገኝ ምን ችግር አለው? ምን ክፋትስ አለው? ሕይወት ሁሌ ጭንቀት ብቻ ነው ያለው ማን ነው? ከ24 ሰዓት ውስጥ አንዷን ሰዓት ደስታን ለማግኘት ቢሞከር ወይም ቢችል ወይም ቢጣር ምን አለበት? አርሰናል ሲያሸንፍ ሃራም ፉትቦል፣ ሴት ፒስ ኤፍሲ፣ ኦንጎል ኤፍሲ ትሉታላችሁ። ከሚደሰተው ጋር ተደሰቱ፣ ከሚያዝነውም ጋር አብራችሁ እዘኑ ተብሏል። ሰው ሲደሰት በፍጹም ሊከፋችሁ ቅር ልትሰኙ አይገባም። እናንተ እንዳላችሁት እነዚህ ሰዎች በአርሰናል ማሸነፍ አይደሰቱ ወይም በዛው በነበረ ቁዘማቸው ድብርታቸው ይቀጥሉ እንበል። ትርፉ ምንድን ነው? በኑሮ ውድነቱ ላይስ የሚፈጥሩት አንዳች ቫልዩ ምን ይሆን? ይችላል ናቱንና ምረቋጣሪ አልጣጤ ዋንጫ መጃችን ገብቷል። ይችላል አርፌ ይችላል። ሁሌም አቤስታርን ስለምትከታተሉ ከልብ አመሰግናችኋለሁ። መልካም ጊዜ፣ በደስታ ያገናኘን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።